አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናቸው? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ የሆኑ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ተከታታይ ድራማ ነው። ኤልሾ የእትዬ ሄለን ልጅም ትምህርቷን አቋርጣለች። እትዬ ሄለን ግን ለምን እንዳቋረጠችና ትምህርቷን እንዳቋረጠች ምንም አይነት የምታውቀው ነገር የለም። ኤልሾም ያቋረጠችበት አንዱ ምክንያት ጆን እያስፈራራትና ብር አምጪ ብሎ እያስገደዳት ስለሆነ ቤተሰቦቿ ብር ብትጠይቅም በቂ ብር አላገኘችም። እትዬ ሄለንም ትምህርት ቤት ሂጂ ረፍዶብሻል ብላ ልጠራት ልታነሳት ስትመጣም እሷ አሞኛል ብዬ እተኛለሁኝ፣ አንቺ ጓደኛዬ ታዱ አሟታል ብለሽ አንቺ ትነግሪያታለሽ ብላት ለጥ ብላ ተኝታለች። ስትመጣም ስጠይቃትም ታዱ አዎ ትንሽ ነገር ታማለች ብላ ነገረቻት። መዋሸቱን ግን ታዱ አልፈለገችም ነበር፣ ግን ለጓደኛዋ ስትል አደረገችው። እትዬ ሄለንም መሲን አጥቻታለሁ፣ ስፈልጋትም አላገኘዋትም፣ እስቲ ሂጂና ፈልጊያት፣ የት እንደሄደች ታውቂያለሽ አለቻት። ምክንያቱም መሲ ከቴዲ ጋር ተጠራርቶ የተቀጣጠሩበት ቦታ ሄደዋሉ። ቤት ውስጥ ግን የለችም። ታዱ ልትፈልጋትና እሺ ልጥራት ብላ ሄደች። ታዱም ምስጢሩን ታውቃለች። ምክንያቱም መሲ ሄዳለሁ ብላ ስለነገረቻት እሷ ሜዳ አጣቻት። መኩንም አማከረችው። መሲ ቤት ውስጥ የለችም፣ እትዬ ሄለን ካወቀች ደግሞ ለሷ ጥሩ አይመጣም አለችው። መኩም የት ነው ሄደችው? የሚታቂ ነገር አለ ወይም ደግሞ የደበቅሽው ነገር አለ? የት እንደሄደች ንገረኝ አላት። እሷም ሱቅ ነው የወጣችው አለችው። እሱም ሱቅ ከሆነ ታዲያ ትመጣለቻ፣ ደግሞ እኮ ሳታስፈቅድ ነው የወጣችው ብላ ነገረችው። እንዴት ሳታስፈቅድ ትሄዳለች? መኩም ታዱን ጠረጠራት። ምክንያቱም አነጋገሯና ተጨንቃ የምታወራ ነው የሚመስለው። እንዴ የምታውቂ ነገር ካለ ንገሪኝ፣ ዝም ብለሽ ግን አትለፍልፊ አላት። እሷም እንዴ ለምንድን ነው እንደዚህ የምትሆነው? የምናገረው ነገር ለምንድን ነው የማይገባክ? ቆይ ወንድሟ አይደለህም እንዴ? ፈላልጋት እንጂ አለችው። እንዴ ሱቅ ከሆነ ትመጣለች፣ ደግሞም የሄደችበት ምክንያትና ለምን እንደወጣች ከመጣች በኋላ እንጠይቃታለን። ስለዚህ አንቺ ምንም ነገር አትጨነቂ አለ። እሷም በጣም ተጨነቀች። ምክንያቱም እትዬ ሄለን የሆነ ነገር ታደርጋታለች ብላ በጣም ተጨነቀች። መኩም በቃ እስቲ ስልክ ደውዬ ያለችበትን አጣርቼ እነግርሻለሁ ብሎ ትቷት ሄደ። እትዬ ሄለን ቤት ማቅዴ ስትመጣም እትዬ ሄለን እዚህ ቤት ስትመጪ ቀጥታ ወደ ቤሎል ክፍል ግቢ እና ቁጭ በይ አለቻት። እሷም እሺ ብላት ወደ ቤሎል ክፍል አመራች። ሄዳም አልጋው ላይ ጃኬቱን አገኘች። ጃኬቱ ውስጥ ግን አንድ ጉድ አለ። እሱም ምንድነው? በቀደሙ እየተወራበትና እየተጨቃጨቁበት የነበረው የእትዬ ሄለን የአንገቷና የእጅ ጌጦቿን ኑኑ ቦርሳ ውስጥ ማን እንደጨመረ ባልታወቀ እውነታ እሷ ቦርሳ ውስጥ ተገኝቶ ነበረ። እሱንም ደብቀው መሲ ለቤሉል ሰጥታው ነበረ። አሁንም ማቅዴ ኬሱን ስትፈትሽ ያንን ጌጣጌጦችን አገኘች። በጣም ያሳዝናል። እሷም አይ ይሄ ነገርማ አንተ ነህ እንዲህ የሰረቅከው፣ አንተ አንስተሃል ማለት ነው። እንዴት ከእናት ይሄን ይደረጋል? አይ እንዴ ምን መሆኑ ነው? ቆይ እኔማ እበቀላለሁ ብላ እሷም እልህ ውስጥ ገባች። ታዱም ተመልሳ ለእትዬ ሄለን እኔ መሲን ቤት ውስጥ አላገኘዋትም፣ ፈልጊያት ነበር ግን አላገኘዋትም፣ ላገኛት አልቻልኩም አለቻት። እትዬ ሄለን ቆይ የት ሄዳ ነው? የት አባቷ ሄዳ ነው? ቆይ ቅድም አልነበረችም? አይተሻታላ ቤት ውስጥ ብላ ጠየቀቻት። ታዱም አዎ አይቻታለሁ፣ ቤት ውስጥ ነበረች አለቻት። እትዬ ሄለንም በጣም ተናደደች። ወይኔ ሄለን ብላ ንዴት ውስጥ ገባች። መቅዲም ያገኘችውን ጌጥ ከኪስ ውስጥ አውጥታ ለእትዬ ሄለን ልታሳያት ወደ ኤልሾ ክፍል አመራች። ሄለንም በጣም ተናደደች። እንዴ እዚህ ክፍል አትምጪ፣ እዚህ ቤት ከመጣሽ ወደ ቤሉል ክፍል ግቢ ብዬሽ ነበር፣ አሰሚም እንዴ አንቺ ልጅ አለቻት። መቅዲም መልሷ የነበረው እኔ
እሰማለሁኝ ግን የሆነ ነገር ልናገርሽ እና ወይም ደግሞ ላሳይሽ ስለፈለግኩ ነው አለቻት። ምንድነው የምታሳይኝ? ምንድነው የምትናገሪው? እስቲ አትቀባጥሪ ቶሎ ተናገሪ አለቻት። ግን እኔ ብቻሽ መሆንሽን ነው የምፈልገው፣ ነይ ውጭ ውጭና ላሳይሽ አለቻት። እሷም ሄለንም እምቢ አለች። እዚሁ ተናገሪ የምትናገሪው ነገር ወይም ከምታሳይ ነገር አለቻት። መቅዲም ጌጡን እንዳልተገኘ ነው አይደል? እኔ ግን ጌጥሽን አግኝቸዋለሁ ብላ ነገረቻት። እትዬ ሄለንም ተንቀጠቀጠች። ታዱም በጣም ዘነገጠች። ቅድም ታመምኩ ብላ የተኛችው ኤልሾም ብድግ ብላ ተነሳች። እንዴ ከየት ነው ያገኘሽው? ብላ እስቲ ክፈችው እንዴ እጇን ጨብጣ ሳልከፍት ደቂቃዎችን አስቆጠረች። ቶሎ በይና አሳይኝ አለች። እትዬ ሄለንም በጣም ደነገጠች። መቅዲም እጇን ከፍታ ጌጡን እንዳገኘች በይፋ አሳየቻቸው። እነሱም ደነገጡ። እንዴ ታዱም ብቻውን መንጎራጎር ጀመረች። እንዴ እሷ ነበረች እንዴ የሰረቀችው የሚለው ነገር ማውራት ጀመረች። እሷም ኬት አገኘሽው እንዴ ኬት ነው ያመጣሽው ብላ እትዬ ሄለን አፈጠጠቻት። መቅዲም በልጅሽ ኪስ ውስጥ ነው ያገኘሁት ማለት ማን ነው ልጄ ብላ ስጠይቃትም በቤሉል ኪስ ውስጥ አግኝቻለሁ አለቻት። መቅዲም እሱን ቤሉልን በቀለዋለሁ ብላ ያደረገችው ነገር ወደ ራሷ እየተገለበጠ እየመጣባት ነው። ምክንያቱም ማናቸውም ሊያምኑ አልቻሉም። ምክንያቱም የትዬ ሄለን ምን ጎደለብኝ ብሎ ነው ይህንን የሚያደርገው። ኤልሾም አፈጠጠችባት። በፍጹም ይሄ ነገር ሊያደርግ አይችልም፣ ያገኘሽው ቦታ በግልጽ ብትናገሪ ይሻልሻል ብሎ አፈጠጧት። ቶማስ ወንድምም መንገድ ላይ መሲን አግኝቷት ቤት አንጠልጥሏት ይዟት መጣ። መጥቶም ሊያስገድዳት ሞከረ። ምክንያቱም ያወሩት ነገርና ለምን ይዟት እንደሄደ ለምን ይዞሽ እንደራቀ በትክክል ንገረኝ ብሎ ያዛት። እሷም ምንም ልትናገር አልቻለችም። ምንም አላለኝም፣ ምንም ነገር አላደረገኝም፣ ያወራሽ ምንድን ነው? እሺ ብሎ ቢጠይቃትም እሷ አልተናገረችም። እሺ አንቺ ብትደብቂም አንቺ ባትናገሪም ግን እኔ ደርስበታለሁ። መሲም መልሷ የሆነው እንዴ ሰው ከሰው ጋር መቀራረብ የለበትም እንዴ ብላ መለሰችለት። አንተ ምን እየሆንክ ነው አለችው። እሱም እሺ መቀራረብ ምን እንደሆነ በይፋ አሳየዋለሁ አላት። መቅዲም በቤሉል ኪስ ውስጥ ያገኘው ያለችው የእትዬ ሄለን ጌጣጌጦች በጣም አስጠረጠሯት። ምክንያቱም እሷ ምንም ነገር መረጃ ሳይኖራት ወይም ደግሞ ምስክር ሳይኖራት ከኪሷ አውጥታ ለነሱ ልታሳይ ያምኑኛል ብላ እንዲሁም ደግሞ ቤሉልን በጣም ስለተናደደችበት ስለማይወዳትና ስላልቀረባት እሷ በጣም ስለምትወደው ስለምትቀርበው እንዲቀርባት ስለምትፈልግ በጣም ተናደደች ስለራቀባት። እሱን በቀል እወጣለሁ ብላ ግን ያደረገችው ነገር ተገልብጦ ወደ ራሷ እየመጣ ነው። ታዱም ሆነ ጓደኛዋ የሆነችው ኤልሾም ሆነ በጣም አጥብቆ ይዟታል። በፍጹም ይሄ ነገር ሊሆን አይችልም። ምክንያቱም ከእናቱ ጌጣጌጥ ምን ያደርግለታል እሱ እንዴ? ምንስ አንሶት ነው? ምንስ አቶ ነው ይህንን ሊያደርግ የሚችለው? በፍጹም ይሄ ነገር ሊያደርግ አይችልም ብሎ አላመኗትም። ካላመናችሁኝ የራሳችሁ ጉዳይ፣ እኔ ያለው ነገር ነው እየነገርኳችሁ እያሳየዋችሁ፣ ካልሆነ ደግሞ ወደ ቤት ይሄዳለሁ ብላ መለሰችላቸው። እነሱም እየሆነው አይ ከፈለግሽ ተመለሺ፣ እንዲሁም እኛ የምንፈልገው ይሄንን ነው፣ አንቺ ያልሆነ ነገር በወንድሜ ስትመጪ እኔ መስሚያ ይጥጥ ነው ብላ ኤልሾም በጣም ተናደደችባት።